ስንነጋገር የከረምነው ስለ ሰላምና ስለ መልካም ስለ መግባባት ነው። እንዳያችሁት የኢትዮጵያ ሀገራዊ ምክክር ኮሚሽን ወገንተኝነቱ ገና ከመጀመሪያው ከዴይ ዋን የተናገርነው እንደ ዲስክሌመር ከዴይ ዋን የተናገርነው ወገንተኝነታችን ለኢትዮጵያ ብቻ ነው ብለናል። አሁንም ምንም የዘገየ ጊዜ የለም። ለሰላም አብሮ ለመስራት ችግርን ለማቅረብ እስከ መጨረሻው ድረስ የሀገራዊ ምክክር ኮሚሽን በር ክፍት ነው። ከ700 በላይ ተሳታፊዎች ተገኝተዋል። ከትግራይ ክልል ደግሞ የመጡ ከ300 በላይ የሆኑ ተሳታፊዎች እንደሆኑ ከሰነዶቻችን ለማረጋገጥ ችለናል። ይሄ ለኛ ትልቅ ሰክሰስ ነው እና በጣም በተረጋጋ መንፈስ ሃይሊ ዲሲፕሊንድ በሆነ ሁኔታ ነው ስብሰባው የተካሄደው። ፍጹም መከባበር መደማመጥ የሰፈነበት ነበር። ምክንያቱም የዳያሎግ አንዱ ፕሪንሲፕል መከባበር ነው። የሌላውን ሀሳብ ማክበር፣ ማዳመጥ፣ አንዱ በሌላው ሰው ቦታ ሆኖ ማዳመጥ፣ እነዚህ በሙሉ በግልጽ ያየንበት ሂደት ነበር። ስለዚህ አሁንም እንዳልነው ለምንወደው ለምናከብረው ህዝባችን ክብር ምስጋና ይገባቸዋል።